አሜሪካ እየተሸነፈች ነው። የዓለም ኃያልነት ሚዛን እየተናጋ ነው። የኢራን ወታደራዊ ስልት ከመከላከል ወደ ማጥቃት ሄዷል። የኔቶና የፈረንሳይ ምስቅልቅል የምዕራባውያንን አንድነት አላልቷል። የሀብትና የስትራቴጂ ትንታኔ እውነተኛ አቅም ያለው ማን ጋር ነው የሚለውን ጥያቄ ውስጥ ከቶታል። ጤና ይስጥልን የዜና 08 ተመልካቾቻችን እንደምን ቆያችሁ? እንደተለመደው ሳምንታዊ ትንታኔያችንን ይዘንላችሁ መጥተናል። የዩቲዩብ ገጻችንን ተከትላችሁ ቤተሰብ የሆናችሁን እያመሰገንን አዲስ የሆናችሁም ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃችኋለን። ዛሬ የምንጠይቀው ጥያቄ ከባድ ቢሆንም ሊመለስ ግን ግድ ይላል። አሜሪካ በዓለም መድረክ ላይ ያላት የበላይነት እያከተመለት ነው። ብዙ አስርት ዓመታት የዓለም ፖሊሲ ሆና የቆየችው አሜሪካ ዛሬ በኢራን ሚሳኤሎች ስትደፈር፣ አጋሮቿ ኔቶና ፈረንሳይ በውስጥ ችግር ሲታመሱ ዓለም አዲስ መሪ እየፈለገች ይሆን? ዛሬ በዝርዝር እናያለን። ባለፉት ጥቂት ወራት ኢራን ያሳየችው ወታደራዊ ድፍረት ቀላል የሚባል አይደለም። ይህ በመካከለኛው ምስራቅ የታየው ወታደራዊ እንቅስቃሴ ሁለተኛው የኢራን ጦርነት ተብሎ እየተጠራ ነው። ኢራን አሜሪካ የገነባቸውን የጥበቃ አጥር ሰብረው የሚገቡ ዘመናዊ ሚሳኤሎችን በተግባር እያሳየች ነው። ኢራንና አጋሮቿ ባለፈው ሳምንት ብቻ ወደ አቡዳቢና ሌሎች ቀጠናዊ ኢላማዎች 457 ስቲክ ሚሳኤሎችንና ከ2000 በላይ ድሮኖችን አስወንጭፈዋል። ኢራን ካሁን በኋላ ተላላኪዎቿን ብቻ መጠበቅ አቁማለች። በቀጥታ የአሜሪካን ጥቅም ማጥቃት ጀምራለች። እንደ አልጀዚራና የኢራን ሚዲያዎች ዘገባ ከሆነ በዚህ ሳምንት 2 የአሜሪካ የጦር አውሮፕላኖች እንደ A10ን ጨምሮ መመታታቸው ተነግሯል። እንዲሁም የአሜሪካው P8 የስለላ አውሮፕላንና የላቁ ድሮኖች በኢራን የኤሌክትሮኒክስ ጠለፋ ስጋት ውስጥ ወድቀዋል። የሀብት ምንጯንም ብንመለከት ኢራን ዛሬ በቀን 1.5 ሚሊዮን በርሜል ነዳጅ ለቻይናና ለሌሎች ሀገራት እየላከች ነው። አሜሪካ ጣልኩት ያለችው ማዕቀብም ያን ያህል እንዳልሰራ ያሳያል። ኢኮኖሚያዊ ሞት የተፈረደባት ሀገር ዛሬ የአሜሪካን መርከቦችና ከቀይ ባህርና ከሆርሙዝ ሰርጥ እያሳደደች ነው። ይህ ወታደራዊ ሽንፈት ብቻ ሳይሆን የስነ ልቦና ጦርነትም ድል ነው። ኢራን ማዕቀብን ተቋቁማ የገነባቸው የሀገር ውስጥ ወታደራዊ ኢንዱስትሪ የምዕራባውያንን የቴክኖሎጂ የበላይነት በብዛትና በጥራት መምታቱን እያሳየ ነው። ኢራን የሆርሙዝ ሰርጥን ለመዝጋት በወሰደችው እርምጃ ባለፉት 14 ቀናት ውስጥ በመንገዱ የሚያልፉ መርከቦች ቁጥር በ96% ቀንሷል። ይህ ማለት የአሜሪካ የባህር ኃይል የበላይነት በኢራን ሚሳኤሎች ክፉኛ እየተፈተነ ነው ማለት ነው። በሌላ በኩል ደግሞ የኔቶ ዝምታና የፈረንሳይ መስቅልቅል አሜሪካ አጋሮቿ ወዴት አሉ ብለን እንጠይቅ ያደርጋል። ኔቶ በአሁኑ ወቅት በክሊኒካዊ ሞት ላይ ያለ ይመስላል። የአቋም ልዩነት፣ ቱርክና ሃንጋሪ የአሜሪካን የጦር እርምጃ በግልጽ እየተቃወሙ ነው። ጀርመን በኢነርጂ ቀውስ ሳቢያ ከኢራን ጋር ጦርነት ውስጥ መግባት እንደማትፈልግ ለአሜሪካ ተናግራለች። የፈረንሳይን ፈተና ስናይ በፈረንሳይ ፕሬዚዳንት ኢማኑኤል ማክሮን እና በሀገር ውስጥ ተቀናቃኞቻቸው መካከል ያለው የነገር ጦርነት አይሏል። ፕሬዚዳንት ማክሮንም አውሮፓ ራሷን መከላከል አለባት ሲሉ፣ አሜሪካ ግን ያለኔ አትችሉም ትላለች። ይህ በመሪዎች መካከል ያለው ሰላም የሌለው ክርክር የምዕራቡን ዓለም አንድነት ሽባ አድርጎታል። ፈረንሳይ በውስጥ ብጥብጥና በኢኮኖሚ ቀውስ እየታመሰች አሜሪካን በውጭ ጦርነት የመርዳት አቅምም ሆነ ፍላጎት የላትም። የቻይና ድምፅ አልባ ወረራና የሀብት ትንታኔንም ስናይ በዚህ መሃል ቻይና ምን እያደረገች ነው? ቤጂንግ አንድም ጥይት ሳትተኩስ የአሜሪካን ቦታ እየተካች ነው። የሪሶርስ የበላይነትንም ስንመለከት ዛሬ ለዓለም ቴክኖሎጂ አስፈላጊ የሆነው የሊቲየም እና የኮባልት ክምችት 70% እና ከዛ በላይ የሚሆነው በቻይና ቁጥጥር ስር ነው። አሜሪካ ታንክ ስታመርት ቻይና ባትሪና ሴሚኮንዳክተር እያመረተች ዓለምን በኢኮኖሚ ያስከብራለች። የአፍሪካ፣ የላቲን አሜሪካና የኢሲያ ሀገራት ዛሬ የአሜሪካ ዲሞክራሲ ሰልችቷቸዋል። የቻይና የንግድ ትርፍ ይሻለናል እያሉ ነው። ሩሲያን በዩክሬን ግንባር አሜሪካንና አውሮፓን በጦር መሳሪያ ምርት ብልጫ ስትወስድ፣ ቻይና ደግሞ በዲፕሎማሲው ረገድ አዲስ የዓለም መሪ ሆና ብቅ ብላለች። የትራምፕ አስተዳደር ይህ ሁሉ ጭንቀትና የውጭ የዓለም ጫና ሳይበቃው የውስጥ ተቃውሞም ገጥሞታል። ወደ አሜሪካ ስንመለከት እንግዲህ ፕሬዚዳንት ትራምፕ በሁለት እሳት መሃል ይገኛል ሲባል ተተንትኗል። ባለፈው ሳምንት ብቻ በዋሽንግተን ዲሲ እና በዋና ዋና ከተሞች በመቶ ሺዎች የሚቆጠሩ ዜጎች አደባባይ ወጥተዋል። ተቃውሞው ዜጎች አሜሪካ በውጭ ጦርነት የምታወጣው $ቢሊዮን እንዲቆምና ትኩረት ለሀገር ውስጥ ኢኮኖሚ እንዲሰጥ እየጠየቁ ነው። ትራምፕ አሜሪካን ቀዳሚ እናደርግ የሚለውን መርሃ ግብራቸውን ተግባራዊ ለማድረግ ቢሞክሩም የፖለቲካ ተቃዋሚዎቻቸውና የጸጥታ ተቋማቱ ግን የዓለምን መሪነት ለቻይና አሳልፎ መስጠት ነው በሚል ከፍተኛ ጫና እያሳደሩባቸው ነው። ይህ የውስጥ መከፋፈል አሜሪካ በውጭ ጉዳዮች ላይ ያላትን ቁርጠኝነት አዳክሞታል ይላሉ ፕሬዚዳንት ትራምፕ። እነዚህ በሺዎች የሚቆጠሩ ስደተኞችና ደጋፊዎቻቸውም
መብታችን ይከበር፣ እኛ ንጉስ የለንም፣ በንጉስ አንመራም የሚለው ድምጻቸው ደግሞ ተጨማሪ ትኩሳት ነበረ። ይህ ተቃውሞ በድንበር አካባቢ ካለው ውጥረት ጋር ተዳምሮ የትራምፕን አስተዳደር አጣብቂኝ ውስጥ ከቶታል። በአሜሪካ ዋና ዋና ከተሞች 15 የሚሆኑ ከተሞች ላይ ከ2.5 ሚሊዮን በላይ ሰዎች አደባባይ ወጥተዋል። ይህ ተቃውሞ አሜሪካን በውስጥ ጉዳይ እንድትጠመድ በማድረግ በውጭ ያላትን ተጽዕኖ በ40% ቀንሶታል ተብሎም ይገመታል። አሜሪካን ተገን አድርጋ ያለምንም ቅድመ ሁኔታ በሚባል ደረጃ ተንደርድራ ወደ ጦርነቱ የገባችው እስራኤልም አሁን መውጫ መግቢያው ጠፍቷታል። የእስራኤል አጣብቂኝና የኢራን ጥቃት በመካከለኛው ምስራቅ የጦር ቀጠና ሆኗል። እስራኤል በታሪኳ አይታ የማታውቀውን ሁኔታ በበርካታ ግንባሮች እየተወጠረች ነው። ኢራን ታሪካዊ ስህተት በሚል በሰየመችው ዘመቻ ወደ እስራኤል ዋና ዋና ወታደራዊ ካምፖች በመቶዎች የሚቆጠሩ ድሮኖችን ልካለች። የእስራኤል የአየር መከላከያ ጫናውን መቋቋም አቅቷት አጋሮቿን እርዳታ ትጠይቃለች። እስራኤል ከአሜሪካ ጠንካራ ድጋፍ ብትጠብቅም አሜሪካ ግን ከኢራን ጋር ወደ ቀጥተኛ ጦርነት ለመግባት እያመነታች ትመስላለች። በመሃል ግፋ ብትልም ወደ ኋላ የምትመለሰው አሜሪካ በየሳምንቱ አዳዲስ መግለጫ ትሰጣለች። ይህንን አቅጣጫ የሌለውን ጦርነትም እስራኤል በብቸኝነት እንድትዋጋ አስገዝቷታል። ዛሬ እስራኤል የህልውና አደጋ ተደቅኖባታል። አሜሪካ ደግሞ አጋሯን ለማዳን ያላት አቅም በሀገር ውስጥ ተቃውሞና በኢኮኖሚ ቀውስ ተገድቧል። በዚህ ሁሉ ውጥንቅጥ ውስጥና ሁሉም ከጦርነት መውጣት በሚፈልጉበት ጊዜ ግን ኡጋንዳ አስገቡኝ እያለች ነው። የኡጋንዳው የጦር ኃይሎች አዛዥ ጀነራል ሙሆዚ እስራኤልን ማሸነፍ አይቻልም፣ እስራኤል እርዳታ ከፈለገች መጠየቅ ብቻ ነው ያለባት ሲሉ ተናግረዋል። ቴህራንን ለመቆጣጠር አንድ የኡጋንዳ ብርጌድ ብቻ ይበቃናል የሚል ቅመም ያለው ነገርም አድርገዋል። ዓለም አቀፍ ተንታኞች ይህንን ንግግር እንደ ድፍረት ቢቆጥሩትም ኡጋንዳ ከአሜሪካና ከእስራኤል ጋር ያላትን ወታደራዊ ትብብር ለማጠናከርና በአዲሱ የዓለም ስርዓት ውስጥ ቦታ ለማግኘት እየሞከረች እንደሆነም ተነግሯል። እንግዲህ የዛሬ ትንታኔያችንን ስንቋጭ አሜሪካ በአንድ ጀንበር ፈርሳለች ማለት አይደለም። አሁንም ግዙፍ የጦር ኃይልና ኢኮኖሚ አላት። ነገር ግን የአሜሪካ ዘመን አብቅቶለታል ለማለት ይቻላል። ኢራን አሜሪካን የማትደፈር አይደለሽም ብላ በዓለም ፊት አሳይታታለች። ኔቶና ፈረንሳይ በውስጥ ሹክቻ ደክመዋል። ቻይናና ሩሲያ ደግሞ አዲስ ወታደራዊና ኢኮኖሚያዊ ስብስብ ፈጥረዋል። ዓለም ዛሬ የምትተነፍሰው በዋሽንግተን ትዕዛዝ ብቻ አይደለም። አሜሪካ እየተሸነፈች ያለችው በጦር ሜዳ ብቻ ሳይሆን የዓለምን አመኔታ በማጣት ጭምር ነው። የዛሬው ትንታኔያችን በዚህ ያበቃል። በቀጣይ ምን ሊፈጠር ይችላል? አሜሪካ መልሳ ታንሰራራ ይሆን ወይንስ የቻይናና የኢራን ጥምረት ዓለምን ይቆጣጠራል? በጋራ የምናየው ይሆናል። አብራችሁን ስለቆያችሁ እናመሰግናለን። ሁልጊዜም ዕለታዊና አዳዲስ መረጃዎችን በአጭር ደቂቃ ማግኘት የምትፈልጉ ሁሉ የዜና 08 ቤተሰብ ይሁኑ። የእናንተ የዩቲዩብ ገጻችንን ሰብስክራይብ ማድረግና ቤተሰብ መሆን ለኛ ትልቅ ብርታት ነውና አብራችሁን ስላላችሁ እናመሰግናለን። ጊዜዎትን እናከብራለን። ፈጣንና እውነታዊ ዜናዎችንም እናቀርባለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። ዜና 08 እናመሰግናለን።